እንደምናላችሁ የተከበራችሁ እግር ኳስ አፍቃሪያን አርሰናል ዙቢሜንዲን አስፈርሟል። ዙቢሜንዲን እንዴት ነው የሚጠቀመው የሚለውን ለማብራራት እሞክራለሁ። በኔ እይታ በኔ መረዳት ማለት ነው። እንግዲህ ዙቢሜንዲ 6 ቁጥር ተጫዋች አይደለም። ብቻውን 6 ቁጥር መጫወት የሚችል ሲንግል ፒቮት ሆኖ የሚጫወት ተጫዋች አይደለም። በጣም ይከብደዋል። ያ ማለት ፕረስ ተደርጎ እየተቀበለ የሚዞር ተጫዋች አይደለም። ምንድነው ሌፍት ሴንትራል ሚድፊልደር ነው የሚሆነው። ትልቁ ዓላማው የሚመስለኝ አርቴታ ምንድነው ዲክላይን ራይስን እንደ 6 ያደረገውና ዙቢሜንዲ እንደ ሌፍት ሴንትራል ሚድፊልደር ተጠቅሞት ድሮፕ እያደረገ ወደ መጀመሪያው ቀጠና ላይ እየወረደ ቢልድ አፑን እንዲያሳድግ የሚያደርግ ተጫዋች ነው። በጣም ፓሰር ነው። በጠባብ ስፔስ ፓስ ማድረግ ይችላል። ማኒፑሌሽኑ ጥሩ ነው። በጣም በማታስበው መልኩ ተጫዋቾችን የሚፈልግ ችሎታው በጣም ጎበዝ ነውና ያንን የፓሲንግ ችሎታውን ለመጠቀም የሪትም ኮንትሮል ችሎታውን ለመጠቀም ቢልድ አፕ እንዲያረጋጋ የማድረግ ችሎታውን ለመጠቀም አዘ ሌፍት ሴንትራል ሚድፊልደር ይጠቀማል ብዬ አስባለሁ። በቀይ ሴንትራል ሚድፊልደር እንግዲህ በኦዲጋርድ ይቀጥላል ወይስ ሌላ ሚድፊልደር ያመጣል ወይስ ካይ ሃቨርትዝን ይጠቀማል የሚለውን ነገር ማስባለሁ። ምናልባት ካይ ሃቨርትዝን ይጠቀማል ብዬ አስባለሁ ካለው ስኳድ አንፃር ማለት ነው። መግዛት ከቻለ ግን አሪፍ ነው። እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾች ካገኘ ማለት ነው። ግን አይ ዶንት ቲንክ ሶ ዙቢሜንዲን እንደ 6 ቁጥር አድርጋችሁ ሊጫወት ይችላል። ዲፔንድስ ኦን ዘ ኦፖነንት። ሎው ብሎክ የሚጫወት ካለ ሚድ ብሎክ የሚሆን ካለ ፕረስ ማይደረግ ከሆነ ይጫወታል። ግን በፕሬሲንግ ጊዜ ሲንግል ፒቮት የሚጫወት ተጫዋች አይደለም። ልክ እንደነ ማካሊስተር አይነት ተጫዋች ነው። እንደነ ሉካ ሞድሪች አይነት ተጫዋች ነውና ቢልድ አፑን ለማሳደግ ይጠቀምበታል ብዬ አስባለሁ። አርሰናል ግን በጣም ምርጥ ፊርማ እንዳስፈረመ ይሰማኛል። ይመቻችሁ።